ሰላም የተወደዳችሁ ዛሬ ትኩረታችንን በሰሞኑ አነጋጋሪ ጉዳይ ላይ አድርገናል። ከወደ ካሜሮን የቀድሞ ኮከብና ከአሁኑ የሀገሪቱ እግር ኳስ መሪ ሳሙኤል ኤቶ ጋር ተያይዞ የተወሰነ ነገር ሰሞኑን ሳትሰሙ እንዳልቀራችሁ እንገምታለን። በእርግጥ ምንድነው የተፈጠረው የሚለውን ነገሩን ዘርዝረን በቂ መረጃ እናስጨብጣችሁ ተከስተናል። ላይክ አድርጋችሁ እንድትጀምሩ በአክብሮት እንጠይቃለን። የቀድሞ ኮከብ ሳሙኤል ኤቶ በፕሬዝዳንትነት በድጋሚ መመረጥ ይታወሳል። ይህን ተከትሎ ታዲያ ለ4 ዓመታት በቆየው የመጀመሪያዊ ፕሬዝዳንትነት ዘመኑ አገሩን ለዓለም ዋንጫ ያላበቃው ለሴቶች የአፍሪካ ዋንጫና ለወጣቶች የአፍሪካ ዋንጫም እንዲሁ ያላደረሰው መሪ በድጋሚ መመረጡ አስገራሚ ነበር። ለብዙዎች እጅግ በጣም የሚያስገርመው ደግሞ እጅግ ያልተሳኩ ከነበሩ ዓመታት በኋላ ከ87 አጠቃላይ ድምፅ 85ቱን አግኝቶ መመረጡ ነበር። ማናችንም እንደምንገምተው የአፍሪካ እግር ኳስ ጀርባው በብዙ ውስብስብ ነገሮች የተሞላ ነው። በካሜሮንም እንዲሁ ነው። ከሀገሪቱ ስፖርት ሚኒስትርም ጋር የነበረው ግንኙነት ጥሩ አልነበረም። ጣልቃ ገብነት አለ፣ አልፈቅድም ብሎ ያምናል ሳሙኤል ኤቶ። በእርግጥ የመንግስት ጣልቃ ገብነትን እንዳስታገሰ ይታመናል። በሀገሪቱ እግር ኳስ ላይ ግን ስኬታማ አልነበረም፣ በተለይ በውጤት ረገድ። በአጠቃላይ በመንግስት በኩል ባለው ስፖርት ሚኒስትርና በፌዴሬሽኑ መካከል ፖለቲካዊ ሽኩቻዎች ሰነባብተዋል። ከሰሞኑ ታዲያ ሳሙኤል ኤቶ የወቅቱን የቡድኑ አጥቂ ቪንሰንት አቡባካርን 56 ጎሎችን ያስቆጠረበትን የራሱን የብሔራዊ ቡድን ሪከርድ ለማስጠበቅ ሲል ተጫዋቹ ለካሜሮን ቡድን እንዳይመረጥ አድርጓል በሚል ነው ስሙ የተነሳው። አቡበከር 45 ጎሎችን በማስቆጠር ሁለተኛው የብሔራዊ ቡድኑ ከፍተኛ ግብ አስቆጣሪ ሲሆን 11 ጎሎችን ማስቆጠር ከሳሙኤል ኤቶ ጋር ሪከርዱን እንዲጋራ ያደርገዋል። በቅርቡ ለሚጀምረው የአፍሪካ ዋንጫ ዝግጅት እያደረገ የሚገኘው የካሜሮን ብሔራዊ ቡድን በውስጣዊ ጉዳዮች መጠመዱ ብሔራዊ ቡድኑ ላይ ተጽዕኖ ማሳደሩ አይቀሬ ይመስላል። እንደ ዘሰን ዘገባ ከሆነ የካሜሮን እግር ኳስ ፌዴሬሽን ፕሬዝዳንት ሳሙኤል ኤቶ አጥቂውን ቪንሰንት አቡባካርን ሆን ብሎ ከብሔራዊ ቡድኑ እንዳገለለው ተጠርጥሯል። የቀድሞው የካሜሮን አጥቂ የብሔራዊ ቡድኑ የጎል ሪከርድ እንዳይሰበርበት በማሰብ አቡባካርን ከቡድኑ ውጪ ለማድረግ በተደረገው ውሳኔ ላይ ተጽዕኖ እንዳሳደረ ይታመናል። ካሜሮን ከጋቦን፣ አይቨሪ ኮስትና ሞዛምቢክ ጋር በአፍሪካ ዋንጫው ምድብ ኤፍ ተደልድላለች። ተጨማሪ መረጃዎች በቶሎ እንዲደርሱ ላይክ ያድርጉን።